ሀሊብ ፓውደር እና 2 ማንኪያ ስኳር ነው የተጠቀምኩት ማለት ነው። ከዛ መጨረሻ ላይ ሁለት ብርጭቆ ውሃ ተጠቅሜያለሁ ማለት ነው። እንግዲህ እዚህ ጋር ወተት ነው እቃው ላይ ያደረኩት። ብስኩቱን በወተት እየነከርን የምንሰራበት እቃ ላይ እናደርገዋለን፣ እንደረድራለን ማለት ነው። እዚህ ጋር እንግዲህ ያው እንትናችንን እስከሚንተከተክ ድረስ እናበስለዋለን ማለት ነው። እሱን አበሰልን፣ ብስኩታችንን እንደረደርን ብስኩቱ ላይ እየሰራነውን ክሬም አሁን አደረግን ማለት ነው። እንግዲህ ክሬሙ በዚህ መልኩ ሆኗል ማለት ነው። እዚህ ጋር ደግሞ ሌላ ከላይ የምናደርገው ሌላ ክሬም እናዘጋጃለን ማለት ነው። እንግዲህ ይሄ ጠበጋ 1 ወይም ደረጃ 1 ነው የሚባለው። ከታች ብስኩቱን አደረግን በወተት እየነከርን፣ ከዛ ያፈላነውን ክሬም ከላዩ ላይ ጨመርንበት ማለት ነው። ከዛ እሱ እስከሚቀዘቅዝ ድረስ ሌላ ምን እንሰራለን? ሌላ ክሬም ከላይ ቾኮላታ ክሬም እንሰራለን ማለት ነው። እንግዲህ እዚህ ጋር 3 ማንኪያ ፓውደር እንትን እጠቀማለሁ፣ ወተት ፓውደር ወተት እጠቀማለሁ፣ ሀሊብ ኒዶ ማለት ነው። እዚህ ጋር ደግሞ እንግዲህ እንደምትመለከቱት 3 ማንኪያ አድርገናል። ያው ካሜራ በእጄ ይዤ ስለሆነ እየቀረጽኩ የምሰራው ለዛ ነው ጋይስ፣ ሶሪ ብያለሁ። እንግዲህ እዚህ ጋር ደግሞ እንደምትመለከቱት ካካው ነው እየጨመርኩ ያለሁት። ካካው እንደዚህ ነው እንግዲህ ካካው ፓውደር እዚህ ጋር እንጨምራለን ማለት ነው። እንግዲህ እኔ 3 ማንኪያ ነው የተጠቀምኩት፣ ግን ማንኪያው ትልቅ ማንኪያ ነው። ያው የምግብ ማንኪያ ነው፣ ግን ማንኪያው ትንሽ ከፍ የሚል ማንኪያ ነው ማለት ነው። 3 ተጠቅሜ ያለው። እዚህ ጋር ደግሞ እንደምትመለከቱት አራት ማንኪያ በዚሁ ማንኪያ ማለት ነው፣ በምግብ መብሊያው ማንኪያ ስኳር 4 ነው የተጠቀምኩት። እንግዲህ እንደዚህ እነዚህን ግብአቶች ካደረግን በኋላ አብረን እንደዚህ እናቀላቅላቸዋለን ማለት ነው። እሳት ከማድረጋችን ውሃ ከመጣዳችን በፊት እንደዚህ እናቀላቅላቸዋለን አብረን ማለት ነው ጋይስ። እንደምትመለከቱት እንደዚህ ካቀላቀል ነው በኋላ እዚህ ጋር አሁን እኔ 2 ብርጭቆ ውሃ እጠቀማለሁ ማለት ነው። 2 ብርጭቆ ውሃ ጨምርበታለሁ ማለት ነው። ከዛ 2 ብርጭቆ ውሃ ጨመርን። ከዛ እንደዚህ በደንብ አድርገን እንትን እንለዋለን። ያው ታውቃላችሁ ካካው በጣም እንትን ስለሆነ ትንሽ ውሃ ጨምሬያለሁ እኔ ማለት ነው። ያው 2 ብርጭቆ ነው የተጠቀምኩት፣ ግን ሙሉውን አልጨመርኩም ነበር፣ ለዛ ነው ጋይስ። እሺ እና እንደምትመለከቱት እንግዲህ ካካው ትንሽ እንትን ስለሚል በደንብ እንትን እናደርገዋለን። ካካችንን እሳት ላይ ብስኩቱን አሁን ዝም ብለን ነው የምናደርገው፣ ወተት አናደርግም። ከላይ ሌላ ብስኩት እንደዚህ እንደረድራለን ማለት ነው። እንደምትመለከቱት ብስኩት እንደረድራለን። እዚህ ጋር ትንሽ ስለቀዘቀዘ እላው ላይ ዝም ብለን ነው የምንደራድረው። እንደምትመለከቱት እንግዲህ ያው ደረጃ 2 ሌላ ክሬም ስለምንሰራ እሱን የምናደርግበት እንግዲህ እንደዚህ ብስኩቱን ከላይ ደርድረናል ማለት ነው ጋይስ። ከዛ በመቀጠል አሁን ካካው ያዘጋጀነውን እሱን እናፈላለን ማለት ነው። ያው ካካው ትንሽ አስቸጋሪ ነው ያው ስለሚቆጣጠር፣ ለዛ ነው ዱቄቱንም አብረን የመታ ነው። እንደገና ደግሞ በቀዝቃዛ ውሃ ነው እኔ እንትን ያደረኩት ማለት ነው። ይቆጣጠራል። ካካው ከተቆጣጠረ ደግሞ እንትን ይጓጉላል እና ከጓጎለ ደግሞ ማፍረስ አይቻልም። አንዴ ካካው ከጓጎለ ማፍረስ አትችሉም፣ ከባድ ነውና እንግዲህ እንደምትመለከቱት ካካዎችንን እንደዚህ እያማሰልን ቂጡ እንዳይዝብን እንሰራለን ማለት ነው ጋይስ። ይህንን ምድጃ የምትጠቀሙ ሰዎች እንዴት ናቸው? ደህና ናቸው ብያቸዋለሁ ማለት ነው። በዚሁ አጋጣሚ በጣም ነው እንትን የሚለውና ሲግል ያው ቶሎ ስለማይቀዘቅዝ አጋጣሚ ረስታችሁ ምግብ ለው ላይ አድርጋችሁ አጥፍታችሁ እሳቱን ትታችሁ ከሄዳችሁ ያው በራሱ ሙቀት ተቃጥሎ ነው የሚጠብቃችሁና እንዴት ናችሁ ልበላችሁ ብዬ ነው። እና ያው እጃችሁ ሳያቋርጥ ማማሰል አለባችሁ። ትንሽ ምድጃው በጣም ሀይ ነው እና መጨረሻ ደረጃ ላይ ራሱ አድርጋችሁት ሀይ ስለሆነ እንግዲህ ካካዋችን እንደምታዩት እንደዚህ እያማሰልን እናበስላለን። እጃችን መቆም የለበትም ከታች እንዳይዝብን ማለት ነው። እና በደንብና እንትን እንላለን። ብረት ድስቱ ስቲል ስለሆነ ያው ይይዛል ታውቃላችሁና ጋይስ። እንግዲህ ካካዎችንን እንደዚህ እስከሚጀምር ድረስ እናበስለዋለን። ከዛ እሱ እንደዚህ እያበሰልን እንቆያለን ጋይስ።
እና ላይክ አድርጉ፣ ሰብስክራይብም አድርጉልኝ ጋይስ። አንዳንድ ነገሮች ምግቦች እንሰራለን በየጊዜው ቪዲዮ ሰራላችኋለሁ፣ የምግብ ቪዲዮ ማለት ነው ጋይስ። አበረታቱኝ፣ ላይክ አድርጉ። እንግዲህ ካካዎችን በዚህ መልኩ እየፈላች ነው ማለት ነው። በዚህ መልኩ እየፈላ ነው ካካው ማለት ነው። እንግዲህ ካካዎችንን አድርገነዋል። ለው ላይ አፍልተን ጨርስን፣ ለው ላይ ያደረግን ጋይስ እያያችሁት በዚህ መልኩ ሆኗል ማለት ነው። እንግዲህ ካካው ጨርሰን ከላይ ብስኩቱ ላይ የትኩሱን ነው እያደረግ ነው ማለት ነው። በስተመጨረሻም እንግዲህ ይህንን የመሰለ ሆኗል ጋይስ። ሁላችሁም እንደምትወዱት ባለሙሉ ተስፋ ነኝ። ትወዱታላችሁ። ያው በተለይ ሙቀት ሀገር ላይ የምትኖሩ ቀዝቃዛ ነገር እንደ አይስክሪም ነገር ስለሚሆን አሪፍ ነው። ልጆች ያላችሁ ሞክሩት በየቤታችሁ ሁላችሁም። እንግዲህ ቻናሉን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮመንት ቦክስ ላይ አስቀምጡልኝ።